ተመልከቷት ምን ሰሞኑን ኮሜንት ላይ በጣም ያስተዋልኩት ነገር ምን እንደሆነ ታውቃላችሁ? የደሃ ልጅ አንቺ ድህነትሽን ረስተሽ ነው እንደዛ ቡና እንደማትሸጪ እንደነበረ ምናምን። አዎ ቡና ነበር የምሸጠው፣ አስተናግድ ነበር። ጀርቤን እስኪያመኝ ድረስ ፌስታል እያዞርኩ እሸጥ ነበር። እዛ በሴት አቅሜ እየተሸከምኩ ጀርቤን እስክታመም ስሰራ እዚህ መጥቼ 10 ካምፓኒ በሌሊት እየተነሳው እየተሯሯጥኩኝ ሁሉም ጋር ያቅሜን ስሞክር ግን አንድ ያገዘኝ ሰው የለም። እንትቼ እንደዛ ለፍቼ ነው ተለውጬ አሁን ያለሁበት ቦታ የደረስኩት። ድህነቴን ያሸነፍኩትን ለምኜ ሳይሆን ካለ ወንድም ካለ አባት ለብቻዬ ካለ አንድ አጋሽ ለብቻዬ ነው ይሄንን ህይወት ሰርቫይቭ አድርጌ አሁን ያለሁበት ቦታ የደረስኩት። ታልጅ መሆኔን አላፍርበትም። ባፍርበት ኖሮ ሚዲያ ላይ ወጥቼ የደሃ ልጅ ነኝ ህይወቴ መለወጥ ፈልጋለሁ ብዬ ቪዲዮ አልሰራም ነበር። በጣም ነው የምኮራበት፣ ምክንያቱም ያለፈ ህይወቴ ነው አሁን ያለሁበት ቦታ እንድቆም ያደረገኝ። እግዚአብሔር ይመስገን። ገና ከዚህ በኋላ ደግሞ በጣም ብዙ ሰክሰሶችን ታያላችሁ። አንዳንድ ሰዎች መውደቃችንን ጠብቃችሁ ልትረጋገጡብን የምትፈልጉ ወይ ልፈምሱ የምትፈልጉ ሰዎች እግዚአብሔር ልብን ያያል ማለት ነው። እንደ ልባችሁ ነው የሚሰጣችሁ። ነው ያዘንኩት ደግሞ ሴቶች በጣም ብዙ ባድ ኮሜንት ጽፉልኝ የነበራችሁ ሴቶች ናችሁ። እመኝኝ እንደ ሴት እንደኔ መፈተናችሁ አይቀርም እና you will feel it። እግዚአብሔር ይመስገን። አሁንም I'm grateful። አንተ የሚመስላችሁ እኛን አታክ የምታደርጉን በበፊት ህይወታችን ምናምን ነው አይደል? ድህነት የሚታፈርበት ነገር አይደለም ባይዘው። አብሶ ደግሞ እንደኔ ሰርቶ ለተለወጠ ሰው ድህነት በጣም የሚኮራበት ነገር ነው። ያለሁበት የቆምኩበት ቦታ ላይ የሰክሰስ ሚስጥር እኔና እኔ ብቻ ነኝ። ስለዛም ደግሞ እግዚአብሔር ይመስገን። ቺሽን ላይ ለተረዳችሁኝ ከጎኔ ለነበራችሁ እያጽናናችሁኝ ለነበረ እውነታው ለገባችሁ ሰዎች በጣም ነው የማመሰግነው። 400,000 ፎሎወር ገብተናል። ቴንክ ዩ። በነገራችን ላይ ማለት ነው የሆነ ጥልቅ ብዙ ነገር እንዳሳለፈች ታስታውቃለች። እየተናገረች ሁሉ እንባዋ ሲመጣ ታያላችሁና አይ ዶንት ኖ ብቻ ጠንካራ ሴት ትመስኛለሽ። እንዲሁ ሳይሽ በጣም አድናቂሽ ነኝ። ንግግሯ ውስጥ በጣም ይሄ ቆራጥነት ይታያል። አይኗ ውስጥ የሆነ ሰዓት እንባዋ ሲመጣ ምናምን ፔንፉል ነገር የሚያሳልፈች ሴት ናትና እውነቷን ከሆነ በጣም ደስ ይላል። ድራማም ከሆነ ግን እንግዲህ ምንም ማለት አንችልም። ሰው ከሚናገረው በላይ ህይወቱን ጠጋ ብሎ የሚያቀው ሰው ነው የሚያቀው። ሌሎቻችን አስተያየት ከመስጠትና ይሄ ልክ ነው አይደለም ከማለት ያለፈ ምንም ማለት አንችልም። ስለዛ ሰው እርግጠኛ ሆናችሁ መናገር አችልም። ግን በርቺ፣ ተመችቶኛል፣ እኔ ንግግርሽ በጣም ገስቶኛል፣ መስጦኛል፣ ድንቅ ሰው ነሽ። እውነትሽን ከሆነ ገና ትልቅ ቦታ ምድርሽ አይነት ሰው ነሽ። በተለይ በተደጋጋሚ ካያችኋት እግዚአብሔርን እያመሰገነች ነበር። እግዚአብሔር ረድቶኛል፣ እግዚአብሔር አሳልፎ አይሰጠኝም እያለች ታወራ ነበር። በዚህ ሞቲቭሽ በዚህ ኢንቴንሽንሽ እግዚአብሔርን ለማመስገን ያለሽ ልብ ከቀጠለ አም ቬሪ ሹር ትልቅ ቦታ ገና ጅማሬ ላይ እንደሆንሽ ነው። ገና ወጣት ነሽ እና አበረታታሻለሁ። እና እናንተ ሴቶች በተለይ ብላለች የምትሰድቧት ሴቶች አቁሙ፣ ተዉ፣ ሴቶች አይደላችሁ ተዉ እያለቻችሁ ነው። በተረፈ ግን ጥሩ ነገር ነው። እግዚአብሔር ከማንንም ከታች አውጥቶ ወደ ላይ የሚያደርግ ታላቅ አምላክ ነውና ሁላችንም ልባችንን ተስፋችንን ምንም ነገር ላይ ሳይሆን በእግዚአብሔር ላይ